አለሁኝ ቆራጥ ነኝ። አንድ ህይወት እንዳለኝ አውቃለሁኝ። ነገ ሞት ዛሬ አላውቀውም። ስለዚህ በተቻለኝ አቅም የሚያምር ህይወትን እፈጥራለሁኝ ማለት ነው ለራሴ ለቤተሰቦቼ እና ለሚያስቡልኝ ሰዎች ለማስብላቸው ሰዎች ማለት ነው የተመቻቸ ህይወት እሰጣቸዋለሁ ማለት ነው። እሱ ነው እኔ ጀግና የሚያደርገኝ፣ እሱ ነው ትክክለኛ ወንድ የሚያደርገኝ። ገባችሁ አይደለ? እኔ እንደ ብዙ ሰዎች ያው አስታውሳለሁኝ ከአመታት በፊት ወንድነት ማለት ቶሎ መናደድ፣ ኩራት ብቻ፣ አለመሳቅ ምና አለማልቀስ ይመስለኝ ነበረ። ግን ተሳስቼ ነበረ። አሁን የዋህ ነኝ እኔ። ታውቁኛላችሁ፣ በጣም ብዙ ሰዎችን አግዛለሁኝ፣ ወንዶችም ሴቶችም ሳለይ የፈለኩትን ነገር አሳያለሁኝ። ሰልፍ ኬር፣ ራሴን እየተንከባከብኩኝ። ብዙ ሰዎች ብዙ ወንዶች ያበሻ ወንዶች ሴታ ሴት ብለው የሚጠሩ ሰዎች አሉ እነዛ ነገሮች እና ግን እኔ ኳሊቲዎቼ they make me a man። ገባችሁ አይደለ? ራስክ ማትንከባከብ ከሆነ ወንድ አይደለህም። ሁለተኛ ነገር ደግሞ ራስክ የትክክለኛው ማንነት ማንንም ሳትፈራ የምታሳይ ከሆነ አንተ ጀግና ወንድ ነህ። ገባችሁ አይደለ? ሶስተኛው ነገር ደግሞ ቆራጥነት ነው። ቆራጥነት ማለት ሰውን ለመጉዳት መነሳሳት ሳይሆን ቆራጥነት ማለት ህይወትክን ለመቀየር መቆረጥ ማለት ነው። ይህ ማድረግ አለብኝ፣ ይህ ይገባኛል ብለክ መነሳት ማለት ነው። እና I can't believe I'm at this level. Life is good man። ተመስገን ነው የምለው ሁሌ እግዚአብሔር ህይወቴን ስላየልኝ። hey thank you። አያችሁ ምን እንዳለች? keep smiling እንዳለች መሳቅን አታቋርጥ። አያችሁት? አሁን ድንገት ነው። ጠንካራ ነኝ እኔ ሁሌም ከራሴ አልፌ እናንተንም እያጠነከርኳችሁ ነው። የምወዳችሁ ተስፋ እየሰጠኋችሁ እንደሆነ እርግጠኛ ነኝ። አስታውሳለሁኝ ያለፈው አመት ስራ አቋርጬ ማለት ነው ራሴ ለመስራት ኡበር ምናምን ሳይክል ተበድሬ ሳይክል ገዝቼ ያለቀስኩባት ቀናት አልረሳትም። እስካሁን አልቅሻለሁ በጣም ከልቤ ማለት ነው። እግዚአብሔር ለሰው መስራት አልፈልግም እኮ ምንድን ነው ማድረግ ያለብኝ? ገባችሁ? ሂዩሚሊቲው እንግዲህ አስቡት። ከዛ ቢልዲንግ ለቅቄ ስራ ምናምን ተመልሼ እንደገና አስገቡኝ ስላቸው በሶስተኛው ሳምንት ብር እንትን ማረጋግጦኝ ማለት ነው። በብርድ በቃ ብርድ እያለ ዊንተር እያለ በቃ ባይክ እጄ እስኪበርድ ነው የሰራሁት እና አሁን ተመልሼ ሳስበው ላይ ሁሉ ነገር ተመቻችቶልኝ ነገሮች በጣም ተስተካክለውልኝ ስራ ኩዊት ሳደርግ እንደዚህ ሰላም ይሰማኛል በጣም ማለት ነው። እኔ ነኝ ያመጣሁት ደግሞ በዚህ ሁሉ ጥንካሬ ምንም ጊቭ አፕ ሳላደርግ ቀን በቀን አይምሮዬ ውሸት የሆኑ ታሪኮች እየነገረኝም ቢሆን አንተ ምንም ነገር አታመጣም አንተ እንደዚህ ነክ እያለኝም አይምሮዬ እሱን ሳልሰማ ቀን በቀን ተነስቼ እያለቀስኩኝም እየተናደድኩኝም ቢሆን ሰርቻለሁና የዘራሁትን ነው እያጨድኩት ያለሁትና ተመስገን። እናንተም የዘራችሁትን ለማጨድ ያብቃችሁ፣ ለመዝራት ደግሞ ያብቃችሁ ከማጨዱ ማለት ነው። ሁሌም ስንዘራ ነው የምናጭደው፣ ካልዘራን አናጭድም። እወዳችኋለሁ በጣም።